ሰላም ሰላም የዩቱብ ፋሚሊዎቼ እንዴት ናቸው? ሰላም ናቸው ያለን አልሐምዱሊላህ። እኔ ጋር ሁሉ ሰላም ነው። እናንተ ጋርስ ስራ እንዴት ይዟችኋል? እንዴት ናቸው? ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። እና ዛሬ ልነግራችሁ የፈለኩት ስለ ራሴ ነው። እና ቪዲዮ ለምንድን ነው ረጅም ማትሰሪው? ረጅም ቪዲዮ ልቀቂ ላላችሁኝ ማለት ነው። ያው እኔ ያለሁበት ቦታ አይመችም እና የሆነ ቪዲዮ ቀርጻለሁ ብዬ ራሱ ስጀምር ሰዎቹ ይመጣሉ። በዛ ላይ ሴትዮዋ እንደዚህ ነገር እንዲህ አላ ኦንላይን ምናምን ስራ እንደዚህ አይነት ምናምን አትወድም ማለት ነው። ቲክቶክ ላይ ሁላ እንዳገቢ ብላ ምናምን ከልክላኛለች ማለት ነው። እኔ ያው ባላየ እንትን እያልኩኝ ነው ማለት ነው እንጂ ምሰራው እና እላቸዋለሁ። በጣም አስቸጋሪ ነው እኔ ያለሁበት ሁኔታ። ያው ወደፊት አላህ ብሎ ደግሞ ሀገሬ ስገባ አሪፍ ስራዎችን እሰራለሁ ብዬ ተስፋ አረጋለሁ። ሁላችንም ከባድ ነው። በቃ ሌባና ፖሊስ በሉት። አሁን ስትቀርጽ ወይ ስንቀርጽ ምናምን ድንገት ይመጣሉ እና ያ ከሚሆን ከመሳቀቅ ብዬ ነው እኔ ማልቀርጸው ረጅም ነገር ማለት ነው። እና እናንተ ለእኔ አስባችሁ ነው። በእርግጥ እውነት ነው። ያው ልገራችሁ ብዬ ነው። ሁሌ ሾርት ምናምን አጫጭር ነገር ስለምለቅ ነው። እና ሰላማችሁ ብዝት ይበልልኝ። ራሳችሁ ጠብቁ። ስደት ላላችሁ እህቶቼ ራሳችሁ ጠብቁና በጣም አስቸጋሪ ነው። እኔ የመጣሁ ሰሞን ማለት ነው በጣም ነበረ የምሰራው ስራ እና በቃ ራሴን አልጠብቅም ነበር። እንዳገኘው አይደክመኝም ነበር ደግሞ። ግን አሁን ያው ያ እንደዛ ማድረጌ ለሌላ አሁን በሽተኛ አድርጎኛል። እዚህ ደግሞ አንድ ቀን ታማችሁ ብታኙ ተፈላጊነት የላቸው፣ ደስ አይላቸውም። እና ከስንት አንዳንዳቸው ጥሩ አሉ። ግን እንደዛም ሆኖ ሁሉም ማለት አልችልም። እና ራሳችሁ ጠብቁ ስትሰሩ። በቃ ይሁን ያላ እነሱ የፈለገ ብትሰሩ ምን ብትሉ ሰራች በቃ የዛች ቀን ወይም እንደዚህ ጤነኛ በሆነች ሰዓት እኮ እንዲህ ነበረች እንደዚህ ትሰራ ነበር ምናምን አይሏችሁ። ወላሂ ትንሽ እንከን ነው የሚፈልጉባችሁ። አሁን እኔ ሴትዮዋ በቃ ጥምድ አድርጋ ይዘኛለች። ጠምዳ እንደዚህ ቲክቶክ ላይ ምናምን ተጠቅመሻል ላይቭ ገብቼ አግኝታኝ ስልኬን ሁላ ቀምታኝ በቃ ማላቃት ሴትዮዋን የሆነች ወይ በጣም ጥሩ ሴት ነበረች ማለት ነው። እንግዲህ ስመጣ ማለት ነው እንዳያየኋት ያው ሰው ይቀያየራሉ እነሱ። አሁን ሰው ናቸው፣ ትንሽ ሲቆይ ሌላ ናቸው። በጸባይ መያዝ ነው። እና ከዛ እኔ በቃ እንዴ ነው እንዴ ከስራዬ የሚበልጥ ነገር የለም ብዬ ለእንጀራ ብዬ ነው የመጣሁት። ያው በትርፍ ሰዓት ሰው ይናፍቃቸዋል፣ ሰው ለማውራት ምናምን ነው፣ ከሰው ጋር ለመገናኘት ያው ይገባቸዋል ብቻ። ከዛ ነው እንዴ ብዬ በቃ ሊታውኩኝ ማለት ነው። አሁን ሰላሜን አግኝቻለሁ። አሁን ደግሞ ቲክቶክ ስትከለክለኝ ወደ ዩቱብ ደግሞ መጣሁኝ። እዚህም ደግሞ ካገኘችኝ አስቡት። አታገኘኝም ብዬ ተስፋ አረጋለሁ። ብቻ ከባድ ነው። እኛዎቹ በቃ ሰራተኛ ተከታተሉ። ስራቸው ሰራተኛ መጠበቅ ነው የሚመስለው። በጣም ከባድ ነው። ብቻ አልሐምዱሊላህ ያው ማማረርም አያስፈልግም። ከዚህም በላይ የባሰም ሊኖር ይችላል። ባለው ነገር አልሐምዱሊላህ ማለት ነው። ስናማርር የባሰ ነገር ነው የሚገጥመን። እና ቤተሰቦቼ፣ ጓደኞቼ ወላሂ ዩቱብ ውስጥ አሁን ከገባሁኝ በቃ በጣም ፍቅር የሆነ በቃ ሰው ነው። አሁን እኛም በቃ ራስ በራሳችንን ብንሆን ማለት ነው እውነት ፍቅር የሆነ እንትን ሰው ነው ያለው። ወላሂ በቃ ሁሉም የስራ ሰው ነው እና ያላቸው ለስራ ያለው ጉጉት፣ ለስራ ያለን ጉጉት እውነት ለሀገራችን ያብቃን። ሁላችንም ከሰው ቤት ያውጣን። ውይ ከነዚህ እንደው ኩሽ ባለ ቁጥር ምን ሊሉን ነው አሁን ሊናገሩን ነው ብለን ከሰቀቀን እንደው አላህ ይጠብቀን ሁላችንም። እና ከባድ ነው። እና የኔ ነገር እንደዛ ነው እላችኋለሁ። እንግዲህ በቅርቡ ሀገራችን ገብተን ደግሞ ጥሩ ስራዎችን እንለቃለን። እና አሁን እኔ አሁን ባለሁበት ሰዓት ራሱ ህመም ላይ ነው። ግን ያው አላህ በቃ የማስመሰል ህይወት እያስመሰልን እንኖራለን። ምንም አማራጭ የለም። ታመምኩኝ ብባል ደስ አይላቸውም። ትንሽ አሞኝ ሐኪም ቤት ራሱ ሁላ
ልሂድ በገንዘብ ልታከም እንኳን ስትሉ ስል ማለት ነው በቃ አላ እንደዚህ አይነት መድኃኒት ውሰጂ፣ እንዲህ ውሰጂ፣ ቤት ውስጥ የሚዘጋጁ ሴትዮ ሐኪም ቤት ለልጆቿ አትወድም። እንደዚህ አይነት ውሰጂ፣ እንዲህ አይነት ውሰጂ። እኔ ደግሞ ቤት ውስጥ ያልታዘዘልኝ መድኃኒት አልወስድም። ፓናዶል ብቻ ራስ ምታት ካለኝ ፓናዶል ልወስድ ይችላለሁ እንጂ እና እንደዛ ነው እላቸዋለሁ። ራሳችሁ ጠብቁ። እኔ ይኸው ስንት አመት የሰራ ሰው ነው የሆንኩት እዚህ ሀገር ከመጣሁኝ። እንደኔ የተማረረ የለምና ህመም በቃ ብዙ ያው ህይወታችን ውስጥ ያው ብዙ ነገር ይኖራል ላይፋችን ውስጥ እና ያው እነሱ ምናምን ተጨማምሮ ምናምን ነው በቃ ብቻ። በተቀረው ሌላ ጊዜ እናወራለን። ለዛሬ ያለኝን ነገር አካፈልኳችሁ። ሀሳብ አስተያየታችሁ ስጡኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እመልሳለሁ። እኔ ቤታችሁ ዘይራችኋለሁ፣ እመጣለሁ እና እንጠፋፋ። ራስ በራሳችን ካላሳደግ አሁን ሌሎቹ ድራማ አሁን ሲሰሩ የው ፌክ ድራማ እየሰሩ ሰው ቤት ሄደን እኔም ብሆን ማለት ነው ረጅም ሰዓት እቆያለሁ ያንን ነገር ለማወቅ ማለት ነው። ግን ራስ በራሳችን ስንል ራሳችን ካላሳደግን ማን ነው እኛን ዞር ብሎ የሚያየን? ጀማሪ ስትሆኑ ማንም ዞር ብሎ አያያችሁ። ራስ በራሳችሁ ስትሆኑ ለወረት በቃ የሆነ ከፍ ያለበት ቦታ ምናምን የሆነ ወሬ ድራማ የበዛበት ቦታ ነው ብዙ ጊዜ ሰው የሚወደው ማለት ነው። እኛ ራስ በራሳችን ተያይዘን እንትናችንን ማሳደግ አለብን። ዩቲዩባችንን እና ላይክ ሰብስክራይብ አርጉ። እኔም እመጣለሁ ቤታችሁ፣ በየቤታችሁ አንኳኩቼ ነው የምመጣው። የትም አልቀርም። የቀረሁበት ቤት ደግሞ ቤቴ መጣችሁ አስቀምጡልኝ። ድንገት አንዳንዴ ኮመንት ማለት ነው ሙሉ ለሙሉ አይወጣም። እናንተ እኔ ቤት መታችሁ የደመራችሁኝ ልጆች ማለት ነው ድጋሚ መጣችሁ ጻፉልኝ፣ እኔ መለሳለሁ። ችግር የለብኝም እና እላችኋለሁ። ሰላም ዋሉልኝ። ውሏችን አላህ በጥሩ እኔ ሲነጋ ያዝልኝ ብዬ ዱዓ ያርጉ። በነገራችን ላይ ጸሎት አርጉ። እኔ ዱዓ ነው በቃ የጠቀመኝ ለራሴ ማለት ነው። በቃ በጣም በቃ አላህ በዚህ ልክ የምትፈትነኝ ምን አድርጌ ነው ሴትዮዋ እንደዚህ እኔ ላይ የምትነሳው ብዬ በጣም አለቅሳለሁ ማለት ነው። አንዳንዴ ደግሞ እንዲትሰሩ እዚህ ማለት ነው ሰው ሀገር ምሰሩ ልጆች ነው አትሽቆጥቆጡ። ወላሂ ከአሁን ምን አገኘችብኝ ምንድነው የሚሉኝ ብላችሁ እንትን አትበሉ። የሆነ ችላ በሉ። እንደማያውቅ ሰው እንዳላወቀ ሰው ሁኑ ማለት ነው። አሁን ላይ እኔ እንደዛ ነኝ። አይቼ እንዳላየ ነው ማልፈው። በቃ ምንም እንደማያውቅ ሰው ማለት ነው። ጅል ነው በቃ የምመስለው ምንም እንደማያውቅ ሰው አውቄ። ለምን ሁሉ ነገር ከተከታተላችሁ ጥሩ አይደለም እና ራሳችሁ ጠብቁ። ባላችሁበት አላህ ይጠብቃችሁ። ሁላችሁ የኔ ውድ ፋሚሊዎች ሁላችሁም ወዳችኋለሁ። የምትሰጡኝ ሀሳብ ወሬ ያበዛውባችሁ ቪዲዮዬን ደግሞ እስከ መጨረሻ ይወጡ። ወዳችኋለሁ።